የአይን ፍቅር ሰዓት ነው። አዎ አንድ አድማጫችን በቃ በአይን ፍቅር ጉዶኛለው እና ድረሱልኝ ያለው በተቻለ ፍጥነት ለመድረስ ሞክረናል። አድማጫችንም ደግሞ የስልክ መስመራችን ላይ ይገኛል። ተፈቃሪዋም አለች። ተፈቃሪዋም እያዳመጠች ነው። ሄሎ ጤና ይስጥልን፣ እንዴት ነህ? ሰላም ነው። ድምጹ የተጎዳ መሆኑን ያስታውቃል። በአይነ ፍቅር ምን ያህል ጊዜ ቆየ? አጭራሽ መቆራረጥ ጀመረ ድምጹ። 2 ወር ከምናምን ስትል ሰማው። የዛሬ 2 ወር። በቅድሚያ እንተዋወቅ እስኪ፣ ስምህን ማን እንበል? አብርሃም። አብርሃም የተፈቃሪዋ ስም ትነግረናለህ? ወይንሸት። እሺ ወይንሸት ትባላለች አልክ። 2 ወር አካባቢ በአይነ ፍቅር አይደል? አዎ። ለመጀመሪያ ጊዜ ታያሃት እንዴት ባለ ሁኔታ እስኪ ግለጽልን። አይ በፊት አንድ እስከ ማለት 9ኛ ክፍል እስከ 12 አንድ የትምህርት ቤት ነው ተማርን፣ አንድ ግቢ ማለት ነው። እሺ ከገባላ ዩኒቨርሲቲ ዲላጋንታ ወጣች ነው ደግሞ ዩኒቨርሲቲ አገኘች ወጣው። ከዛ ወዳ ተገናኘን አናውቅም። እሷ ደግሞ 2015 ላይ ተመረቀ ወጣች። እኔ ደግሞ አንድ አመት በሆነ ከዚህ ላይ አጋርጌ 2016 ላይ ተመረቀ ወጣው። ከዛ 2017 ደግሞ መጨረሻ አካባቢ አመቱ ሊጠናቀቅ አካባቢ ወደ አዲስ አበባ መጣሁ ነው በስልክ ምክንያት ማለት ነው። እሷ ክፍለ ሀገር ነበረችና ብዙም አንገናኝ ነበር። ሆነ ጊዜ ደግሞ እዛው ዝም ብዬ ግቢ ገባውና አክብብ ላይ አየዋት እና አንዳንድ ነገር ሰላምታ ምናምን መጠየቅ ጀመረን እና ከዛ በኋላ ስለ ስራም አንዳንድ ነገር ጠየቅሽኝ፣ እንደነው ስራ አሪፍ ነው ምናምን ማለት ጀመረችኝ። እኔም ደግሞ አሪፍ እንደሆነ ከኳት መጀመሪያ ኤፍቢ ላይ ነው ሰላም መባባል የጀመራችሁት? እንደዛ ነው ያለው? አዎ እንደዛ ነው። ከዛ ደግሞ አሁን ደግሞ ቴሌግራም ላይ አዎ። ከዛ በኋላ በስራ ምክንያት ደግሞ እሷ እዚህ አዲስ አበባ ሆነ ተቀልጦ ተወዳደረ ወደ አዲስ አበባ መጣችና አንድ ቀን በአካል ያገኘኋት ያገኘኋትና ተቀጣጥራችሁ ነው? አዎ ደውዬላት ጠራኋት ነው። እሺ ሳለችበት አካባቢ ሄጄ ማለት ነው። ከዛ ጠራኋት መጣች። ከዛ በኋላ አብረን ሰነፋ ተቀምጠን ተጫወተን። ከዛ በኋላ ተለያየን። እንደዛ ነው ተገናኘን። ያው እንደው ነገ እንድንገናኝ እንኳን ተቀጣጥረን ነበር። ያው የተገናኛችሁ ጊዜ ግን ውስጥ ፍቅር ነበር? ፍቅር ነበር በጣም። መናገር ፈርተ ነው? አዎ አፈሪ ነኝ በጣም ነው ፈራው ነኝ እንጂ በጣም የሚወዳት በጣም ፈራለሁ። ስለዚህ አብራችሁ ተምራችኋል፣ ብዙ ነገሮች አልፈዋል በህይወታችሁ። ነገር ግን ያው ከሷ አሁን በአይነ ፍቅር እንደያዘ ይነገርከን 2 ወር ሆኖታል። ይሄ ማለት በአካል እሷን እዚህ አዲስ አበባ ያገኘህበት ጊዜ ማለት ነው? ሳይሆን ማለት እሷን ከወደድኳት ማለት ነው እኮ። ማለት እዚህ አዲስ አበባ ስታገኛት ነው እንደዚህ የፍቅር ስሜት የተሰማ? አይ በፊት በፌብሩዋሪ ስናወራም ነበር። በፌብሩዋሪ ስናወራም በፍቅር ዓለም ውስጥ ገብቼ ነበር እኮ። ቆይቷል ማለት ነው ይሄ ታዲያ አይደል? እንዴ ተሰቃይተሃል እኮ እንደሚ። በጣም 2 ወር ብቻ አይዞህ። 2 ወሩ ምናልባት ከተመዘገበ ነው አይደል? የት ሄደሽ ነው አንቺ? እኛ ስናወራ ድገት እየገባሽ። እሺ ምን እንዴት ያረጋሃል እስኪ ንገረን። እንዴ ብዬ መግለጽ ከባድ ነው። በርግጥ ያው እኔ እሱ ላይ ፕሮፋይል ላይ ገብቼ እሷን አያታለሁ። ፎቶን ሁሌ ትገባለህ? አዎ ሁሉም ፕሮፋይል ላይ ገብቼ አያታለሁ። ይሄ አንድ ምልክት አንደኛው ነው። ስልክ ላይ የሷ ፎቶ አለ? ፎቶ ፕሮፋይል ላይ አለ እሷ እንትን ላይ ቴሌግራም እንትን ላይ ያንተ ወደ ስልክህ? አዎ አለ። ስለዚህ ያንተ ፕሮፋይል እሷ ነች ማለት አርጊ የሆነ ስራ ቦታ ምናምን ሲገባ ግን እንትን አድርጋለሁ አነሳለሁ። ከዛ ሲመለስ ደግሞ ኦኬ ዋልፔፐር ነው የሚመስለኝ። የስልክህ ዋልፔፐር ነበረች? አሃ እንጂ ፕሮፋይል ብታደርግ ያው እሷም ታውቃለች ታያለች። ፕሮፋይል እንትኑ አይደለም በቴሌግራም ሳይሆን የስልክ እሺ አንድ የትልቅ ምልክቶች አሉ። ሌላስ ከእንቅልፍ ጋር እንቅልፍ በደንብ ይወስዳል ማለት ደውላት ስልክ አወጣለሁ ሰው ላገኘ ስልክ ላውጣውና ምንድነው ምላት አለው ምንድነው ምላት አሁን
በቃ ይሄ ልጅ ምን አስበው ሄደው ይሁን ምናምን በቃ በጣም እጨናነቃለሁ ለማውጣት ስልክ ዝም ብዬ ባንክ ለሶስት ሰዓት ሁላ ዝም ብዬ አስባለሁ ግን አልደውልላትም በቃ ፈርቼ በቃ ይቅርብኝ ምናምን ብዬ ዘጋለሁ ከዛ ሁለት ቀን ደግሞ በቃ ምንም ቢፈጠር ምን እንጠምናም ብዬ ያበደ ይፈንዳ ብዬ በቃ ለመደወል በቃ ትቆርጣለህ እና ከዛ በኋላ አሁንም ትላንቱ በተለመደው ወዳላለሁ ይሄ በጣም የተለመደ ምልክት ነው እንደዚህ ያርክ እንግዲህ ከወሰንክበት የማፍቀር ስሜቱ ከሁለት ወር ወደዚህ እንደዚህ አይነት ላይፍ አሳለፍክ በተለይ ደግሞ እሱ እዚህ አዲስ አበባ ከመጣች በኋላ እውነት ለመንገድ በቃ ይሄንኛ ሁሉ ጊዜ እየደወልኩላት ነው እሷም ታነሳለች ስልኩን እናወራታለን በቃ ይሄንኛ እንደውም አንዳንዴ እንትኑን ሳውንዱን ከዳ አድርገውና እዛ ድምጽ ምናምን ዝም እየሰማለሁ ብቻህን ታዳምጣለህ ኤርፎን ደቅኜ አረተው ያሟላህ ነው በደንብ ባይነ ፍቅር ማታ ስትተኛ በሷ ድምጽ ነው የምትተኛው በቃ እንደዛ አድርጌ ስራ ወደ ራሱ ሲሄድ በቃ እንደዛ ኤርፎን ደቅኜ እሰማለሁ የሷ ድምጽ ብዬ ትላንትና ወርናውን ዛሬም ኮሜሞራይዝ አድርጋለሁ ተቀበል ታው እንጂ ይሄን አሁን እሷ አታውቅም እሷን አታውቅም ወርግጥ ያ አሁን እየሰማሽ ነው እንግዲህ ላታውቅ ትችላለች እና እንደዛ ነው እንግዲህ እሺ ሌላ ስለሷ አጣርተሃል ስላለችበት ህይወት ፍቅረኛ አይኑራት እና ብዙም አላጣራም ግን ከአንድ ሰው ለማጣራት ሞክሬ ነበርና ታሳለችበት አካባቢ ያለ ሰው ነው አንድ ሰው አገኘች ነበርና እነ ነገር ጠይቃት ነበር እንደነሷ ፍቅረኛ አላት ወይ ጀምራለች ፍቅርና የሚለው ነገር አይነ ጓደኛ ለማለትና ከሰማ አይነ ጠይቄ ነበር እና እሱ እንዳለኝ ከሆነ ያው ነበራት ግን አሁን ያው ያሉት አይመስለኝም ልጁ ትንሽ ተቀጣቃ ነገር ስለሆነ እሷም የምትፈልግ አይመስለኝም ምናምን ብሎ ነገረ ያላት አይመስለኝም ብቻ ሪሊ አይደለም ግን ያላት አይመስለኝም እና ሌላ ደግሞ አሁን በቅርቡን ደግሞ እሷ እንደነገረችኝ ከሆነ እዚህ አዲስ አበባ ስራ መስራት እንደምትፈልግ እዚህ መኖር እንደምትፈልግ ተጋግማ ነገርኛለች እኔ በቃ ወደዚህ እዚህ መኖር ፈልጋለሁ ያለች ነበር አንተ ደግሞ እዚህ ነው ያለኸው አዲስ አበባ አዎ እዚህ ነው አዎ ታግዛታለህ በዚህ አዎ በጣም እሺ ለሌላ ሰውስ ተናግረሃል ምናልባት እንደምትወዳት እንደምታፈቅራት አልተናገርኩም ማንንም ላይ ለማንም አልተናገርኩም ማለት የሆነ ጓደኛ ላይ እንግዲህ አንድ በጣም የሚወደው ጓደኛ አለ በሱ ላይ ነገር ያለው በሱ ላይ ነገርኩ እንጂ በሌሎቹ ላይ በማንንም ላይ አልተናገርኩም ምንም መፍትሄ አልሰጠህም ጓደኛ ደግሞ በስራ ምክንያት ቢዚ ስለሆነ ምንም ሊለኝ አልቻለም ከቻልክ በቃ አንተ ለምን እሷን በቃ ግልጽ ለምን አትናገርም ሄደ በቃ እንደዛ እንደምትወዳት ለምን አትነግርም ያለኝ ነበርና እኔን ለማደፋፈር እየሞከረ ነበር ሂድ በቃ አንተ እውነቱን ነገር በቃ እንደምትወዳት ነገርኝ እንደዛ ከምትቸገር ምናምን ያለኝ ያገፋፈኝ ነበር ሰሞኑን እንደው ግን ደግሞ ግን ለሷ ምንም አይነት ምልክት አልሰጣትም ለሷ ስሜት እንዳለ ሰጥቷትም በርግጥ ያው እሷ ይነብለ በርግጥ እኔ አንዳንድ ሰው ባይታ አንዳንድ ስልኩ በተደጋጋሚ ሲደውል የሚረዳው አለና በዛ መንገድ ሜቢ ከተረዳችኝ አላቆም እንጂ እኔ ደውል እንደው ጣት ራሷን ዛሬ ራሱ ደውዬላት ነበር አነሳች ታወራለች አይደል በስነ ስርዓት በጣም የምታወራው መቀሰሙ ራሷ እኔ አብርሽ ነው የምትለው የሆኑ ጥሩ የሚመስሉ ነገሮች አሉ እንደውም እንደ ጥያቄ መነሳት ያለበት ረጅም ጊዜ አንድ ላይ ተምረዋል ተገናኝተው የሚያውቃሉ እሷስ ኢንተረስት የሆነ ፍላጎት አታሳይህም ወይ የሆነ እሷ ላይ ፍላጎት አላየህም ወይ እንድትናገር የሚያደፋፍርህ ነገር ፍቅርን እንድትገፋበት የሚያደፋፍርህ ያየኸው የሆነ ምልክት የለም ከሷ ነው ከሷ ብዙም እኮ አልተገናኘንም ይኸውልሽ ግን እንተናላ 5 አመት ብሎ አልተገናኘን ግቢ አንድ ላይ ነበር ግቢ ላይ ብዙም አንገናኝም የዛን እንማር ማለት ነው ከዛ በኋላ ሳውን በስልክ ስታወሩ ምናምን ድምጿ ላይ የሆነ እኮ አለ እኮ ሴቶች ሲያወሩ አስዋ በጣም አለ የሆነ የሚሰማ ስሜት አለ ከሚለው ጀምሮ አለ ወርግጥ ይሳው ብዙም ትርቃኝ ስለሚኝ በቃ ለሷ ከሷ ግን አሁን ምንዋ ነው እንደዚህ የዚህን ያክል እንድትወዳት ያደረገ እንግዲህ 5 አመት ቆይታችሁ ድንገት ነው ወደ ፍቅር የተቀየረው አይደል ምንዋን በጣም ስቦ ነው እንደዛ ነው ወርግጥ ያው ጸባ በጣም ሸጋነች አሞላ ማቃ ጸባ ነው ወደድኳት ከምንም በላይ እኔ ሌላ የከለር ምናምን ቁመት ምናምን ባለው ነገር ብዙ መስፈርት ላይ እኔ ማታ አላደርግም በቃ የሆነ ሰው አክባሪ ነች ታከብራለች ስለ ትዳሩም አንዳንድ የሆነ ጊዜ አንድ ጊዜ ተገናኝተን አውርተን ነበርና በቃ
ጥሩ ልጅ ነች። ከአመሏ ነው በጣም ወደድኳት እና በጣም ጸባይ ሸጋ ነች። አሁን እየሰማችን ያለችው በዚህ ሰዓት እኛ ደግሞ እንደውልላታለን። ያው ምላሿን ትሰጠናለች፣ እንድታዳምጥ ደግሞ አድርገናታል። ስለዚህ ላንተ አሁን ይሄ በጣም ጥሩ አጋጣሚ ነው። ያፈንድታዋል። ከዚህ በኋላ ውጤቱን ነው የምትጠብቀው። ለሷ ያለህን ስሜት ምን ያክል እንደምትወዳት ያለህን ስሜት ንገራት እስኪ ንገራት። ማስተላለፍ የምትፈልገው መልእክት ካለ ወንዬ ያው መንገር ፍርጭት ካሁን በውስጡ ቆይቻለሁ። ፈሪ ሆኜ ከልብ ብዙ ጊዜ የወደድኳት አነገርሽ ቆይቻለሁ። አሁን ጥያቄ ተቀብለሽ ከዚህ በኋላ ካሁን በኋላ ከብቻዬን ተናወተን አብረን እንድንኖር በጣም ፈልጋለሁና እባክሽ ጥያቄ ተቀበይኝና አብረን እንቀጥል። በጣም ነው የምወድሽ፣ በጣም ነው የማከብርሽና ጥያቄን ተቀበይላታለሁ። በጣም እንደምወዳት ነው። የእሷን ምላሽ ምንም ይሁን ትቀበለዋለህ? ለምሳሌ ጓደኛ አለኝ ብትል፣ ለጊዜ ደግሞ በፍቅር ህይወት ውስጥ መግባት አልፈልግም ብትል ውጤቱን አክብረህ ትቀበላለህ? ምን ያየራ ችግር የለውም። ብቻ ከተቀደምኩ አያድርገው ነው እንጂ አይዞ ቢሆን እንግዲህ ይውጣለሁ። አይዞ ይኸውልህ ጠንከር በል ተስፋ እናደርጋለን። አዎ እንዲቀና መልካም እድል እንመኝልሃለን። ምሳ በልተሃል እንዴ ዛሬ? ምሳ በልተሃል? አረ ቁርስ ራሱን በላው። እሷን እያሰብክ ነው ወይስ? ማለት ጠዋት ነው ፕሮግራም ነበርና ፕሮግራም እጄ ከዛ የተመለስኩ ያለ መንገድ ላይ ያለን እናንተ ደውላችሁ እና መስመር ላይ ገባው። ከዛ በኋላ ይሄን ፕሮግራም ደግሞ ሁሌ ከታተላለኝ ነው ብዙ ጊዜ ከታተላለውና ከዛ በኋላ ቁርስ ልበላ አስቤ ነበር። ጠዋት እንኳን ግን ብትበላ ጥሩ ነበር። በልተህ ውጤት ብትሰማ ውጤቱን ካየ በኋላ በላለሁ። አሁን ሙዚቃ ጋብዘን ጥሩ ከሆነ ከምግብ በላይ ስለሆነ ደሱ እንደው ውጤቱ ጥሩ ቢሆን ጥሩ ነው፣ ችግር የለውም። እንደው ሳትበላ ደግሞ እንዳታመሽ ውጤቱ መጥፎ ሆኖ አሁን ሙዚቃ በመጋበዝ ሰዓት ከተቻለ ጎረስ ጎረስ ብታደርግ ጥሩ ነው። ብዙ እንዳትጎዳ ብሎ ነው በርኔ እንደዛ የሚል የከፋ እንኳን ቢመጣ። አዎ ለማንኛውም እንዲቀናህ እንመኛለን። ብቻህን ነው የምትኖረው? እሷም አሁን አዲስ አበባ ነው ያለችው? አዲስ አበባ ነው እንዴ? እንደውም ዛሬ እኮ ከተሳካ ምሳ አብሮ ሊበላ ይችላል። እሷ እንደውም ወዳለችበት አካባቢ ወዳለው ራሱ ልብስ ያጥባል ያለች ነበርና ሄደህ ታግዛለህ? እስከዛ ማንገዝ ብቻ ኢምሳ ራሱ ከሷ ጋር አብረን እንደምንበላ ተስፋ አድርጋለሁ። ስለዚህ አሁን የእሷን ውጤት በጉጉት ነው የምትጠብቀው? አዎ በጣም እንዲቀና የጭንቀት ጊዜ እንዲያበቃ እንመኛለን። ቢሆንም ባይሆንም ያው የጭንቀት መጨነቅ ማሰብ ማቆም አለብህ። እሺ ስልኳን ቀርቶ ከማዳመጥ በአንድ ጎጆ ውስጥ ሁሌ ወደ መስማት እንዲቀየርልህ ጥሩ ምኞታችን ነው። እሺ እስኪ እሷን ውጤት እንሰማለን። ለማንኛውም መልካም ጊዜ። እሺ ሚሳካለት ይመስላል ወንድማችን? አዎ የሆነ ነገር ሚሳካለት ነገር ይመስላል። እሷም ጥሩ ከተናገረው ረጅም ጊዜ ይተዋወቃሉ፣ ታውቀዋለች። ጥሩ ፊት የሰጠችውም ይመስላል። ፍላጎት ባይኖራት ስልክ እያነሳሻት መልስለትም በደንብ ደግሞ እንደ ጓደኛ በደንብ ነው የምናወራው አለ። ስለዚህ ክሎዝ ከሆኑ አቆላምጣ ነው የምትጠራው ደግሞ በዛ ላይ አብርሽዬ ጥሩ ነው። አንድ ትውልድ እናድን ነው የምንለው። እኔም የሚሳካለት ይመስለኛል። እስኪ ከሷ እንሰማለን ሙዚቃ። እስኪ እንደውልልሻለን፣ እያዳመጥሽ ነው አሁን። ከደቂቃዎች በኋላ ደግሞ ያንቺን ምላሽ እንጠብቃለን። ተመልሰናል አድማጮቻችን። የአይነ ፍቅር ሰዓት ላይ ነን ያለነው። አሁንም ቀደም ሲል አፍቃሪው ያለውን ሰምታችኋል። አሁን በዚህ ሰዓት እሱን ስሜት አስበዋል። በጥፍሩ ቆሞ እየሰማን ነው። ምን ይባል ይሆን? ምን ትል ይሆን? የልብ ምት ይጨምራል። ብዙ ነገር አለው። የቁርጥ ቀን ዛሬ ነው። አዎ ወይኒ ደግሞ የምትለውን እንሰማለን። የስልክ መስመራችን ላይ አለች። ሄሎ ሄሎ፣ እንደምን አለሽ? እግዚአብሔር ይመስገን ሁሉ መልካም ሰላም ነው። እሺ ያው ሰምተሻል ፕሮግራሙን? አዎ ሰምቻለሁ። አብርሃምን ከረጅም ጊዜ በፊት ነው የምታውቂው? አዎ ከ6 ዓመት በፊት። ከ6 ዓመት በፊት አብራችሁ ተምራችኋል? አዎ እና በቅርብ ጊዜ አግኝቼዋለሁ እሱ እንዳለው።
በዚህ ሳምንት ውስጥ የሆነ ቀን ተገናኝታችሁ ነበር? አዎ። እና የሱ መልእክቶች ሰማሻቸው አይደል? እሱ ጋር ያለውን ነገር። አዎ። አንቺ ጓደኛለሽ? አዎ አለኝ። ፍቅረኛለሽ? አዎ በቅርብ ብሬክአፕ ላይ ነበርን። አሁን ደግሞ እያወራን ነው። ተታርቃችኋል ነው ወይስ ገና እያወራችሁ ነው? እሱ ይቅርታ እየጠየቀሽ ነው? እንደዛ ነገር። አዎ እንጂ ሙሉ ለሙሉ አልተመለሳችሁ? አዎ። ስለዚህ አሁን የአብርሽንም ስሜት ሰምተሽዋል። የዚህ የቀድሞ ፍቅረኛሽን ሁኔታ ታውቂያለሽ? ወዴትኛው ታዲያ ያለሽ ነው? የትኛው ይበጅሻል? ጭራሽ ተስማሙ ነው እንዴ? አይደለም። አይ ወዴትኛው አሁን ወደ ቀድሞ ልትመለሽ ነው? እኔ እንጃ። የአብርሃምን በጭራሽ በዚህን መንገድ ጠብቄ አላሰብኩትም። ስትሰሚ ደንግጠሻል? ያልጠበቅሽው ነው? አዎ። ምክንያቱም ይደውልልሽ ነበረ፣ ታወሩ ነበረ? ኦልሞስት 2 ወር ማውራት ከጀመራችሁ? እንደው ደጋግሞ ሲደውል እንደዚህ አይነት ምን አስቦ ነው ይሄ ልጅ አላልሽም? አረ እንደው ምን ሲያስበ ነበረው ሌላ ጓደኛ ያለችና እሷ ሊጠይቅሽ መስሎሻል? አይ ለሷ እያሰብሽው ነበር? ያወራሉና እሷ የምትነግረኝ ሌላ ነው። እኔ እንጃ እዚህ ጋር ማን እየዋሸ እንደሆነ አልገባኝም። እና ምንድነው የምትነግረሽ እሷ? እስኪ ንገሪኝ። እንደሚያፈቅራት አብረን ይኖር እያላት እንደሆነ ምናምን። እንደውም ምን እየገፋፋዋት ነበረ። በቃ አውሩ ከሱ ጋር ምናምን እያልኳት ነበር። የቅርብ ጓደኛዬ ናትና ከሷም ጋር ተገናኝቷል። አዲስ አበባ ልጅብ ጋር መጣ ነበር ወር በፊት። እንደተገናኙ እንዳወሩ እንጋባ እንዳላት ነገረች። እና ደግሞ ብቻ በቅርብ ራሱ ከትናንት ወዲያ ከሷ ጋር አውርተን ከአብርሃም ጋር እንዴት ነሽ እያወራችሁ ነው ወይ ብዬ ጠይቄያታለሁ። አዎ አለችሽ? የሚያወራው ደግሞ ኖርማል የክላስሜት ወሬ ነው የሚመስለኝ። እሷም አንድ ክፍል ነበረች ከእናንተ ጋር? አዎ ማለት እኔ እና እሷ አንድ ክፍል ተምረን አናውቅም። አንድ ግቢ እኔ እሱም አንድ ግቢ እንደዛ ነገር። እና እሱ ደግሞ ከልጅቷ ጋር አንድ ክላስ ናት። አንቺ ወይንሸት ነሽ አይደል? እኔ ወይንሸት ነኝ። ተሳስተን እንዳይሆን ብዬ ፈራ። ከአዳንሽ ጋር አንድ ክላስ ነበሩ። ግን እሱ ስለሷ ያለውን ሰምታለች እኮ። እሱ ደግሞ ያለው ጂ አንዳንድ ነገር ስለሷ ጠይቆ እሷ የነገረችውን ነገር ሰምታችኋል አይደል? እሱ ምን አለን? ጹብ እንዳለችው ፍቅረኛ አላት ወይ አሁን አረጋግጣለሁ ስንለው አይ ጓደኛዋን እሷን ጓደኛ ጠይቄ ነበራት ግን አሁን ጥሩ ሁኔታ ላይ አይደሉም የሚል መረጃ ነግራኛለች ነው የሚል የነበረው። እሱም ትክክል ነው። እንደዛ ነበረ በሰዓቱ እንደ ጠየቃትም ነግራኛለች። ምናልባት ብላኛለች። እና ግን እዚህ ጋር የተጻፉትን ሁሉ የሆነ ቀን ልታሳየኝ ሞክራ ነበር። እኔ ልብ ብዬ በዚያ ሲባል ያላየሁም እንጂ ከኔ ይልቅ ከሷ ጋር በጣም በፍቅር እንዳወሩ ነው የሰማሁት። በዚህ ጉዳይ ላይ ቁጭ ብላችሁ ብትነጋገሩ እንደው የሆነ ነገር ሊኖር ይችላል ብለሽ ትገምቻለሽ? ከማን ጋር? አይ ከአብርሽ ጋር። ያው እኛ የምናውቀው አሁን ለጊዜው አብርሽን ነው። ያኛውም ጓደኛሽን አለ። የልብሽ ውሳኔ ያንቺ ነው። ስለዚህ በቃ አብርሽ ይደውልልሽ። በዚህ መስመር ሳይሆን እኔ እና እሱ በግል እናውራ። በግል አውሩ ማለት እሱን ነው የምንለው። አዎ በግል አውሩ። አክብረሽ ስላወራሽን ከልብ እናመሰግናለን። እኔም አመሰግናለሁ። ያው ያልጠበቅሽው ነገር ሆኗል ግን እንደነገርሽን። አዎ ደነገጥሽ? ደነገጥኩኝ። አዎ ደንግጫለሁ። ሙሉን ሰማሽው? ሰምቻለሁ። ያው ከጓደኛሽ ጋር ግን ያው እንግዲህ እንደዚህ አይነት ነገር በመፈጠሩ የከፋ ነገር እንደማይመጣ ተስፋ እናደርጋለን። ምክንያት ምናልባት እናንተን ለማስማማት ለማቀራረብም ተፈልጎ ሊሆን ይችላል እንደዚህ አይነት ነገር። እያሰብኩ ነው እንደዚህ እንዲሆን ይችላል። እንደዛ ሊሆን ይችላል። እሷም እንዳትጠራጠር ብላ ራሱ እንዲነግራት ታስባ ሊሆን ይችላል። ያንቺን ስሜትም ቼክ ለማድረግም ሊሆን ይችላል።
ስለዚህ በበጎ ተመልከቹ ለጊዜው ነገሮችን እስክታጠሪ ድረስ። እሺ እናመሰግናለን ስላከበርሽን። መልካም ቀን። እሺ ለእናንተ መልካም ቀን። እሺ